አንድ መስሪያ ቤት ገባ። ሴክሬታሪዋን ስራ ፈልጌ ነበር የመጣሁት፣ ግን 0 ዓመት የስራ ልምድ ነው ያለኝ። ምንም አልተመረኩም፣ አልሰራሁም። ማነው ተመርቄያለሁ፣ ግን ምንም ስራ ልምድ የለኝም እና ለ6 ወር ለ5 ወር ያክል በነፃ ላገልግልና ይሁኝ አይታችሁኝ ከዛ ደሞዝ ትከፍሉኛላችሁ አለ። ለመጀመሪያ ጊዜ እኮ ነው ማለት ይሄ ከመጽሐፍ ጋር የሚያገናኘው ነገር የለም። ካነበበው ከመምህር ግርማ መጽሐፍ ጋር የሚያገናኘው ነገር የለም። አፕሪሺየት ይሆናል በዚህ መጽሐፍ። ከዛ ዩቲዩብ ላይ ገብቶ መምህር ግርማ ማን እንደሆኑ ሰርች አድርጎ በኤርፎን እያዳመጠ ነው እዛ ቦታ ሄደው እና ኦኬ እሺ ላለቃችን ልንገረው አለችና ቁጭ በላለችው። ገባችና ነገረችው። ጥሪው አላት። ከዛ ገባ። በትዝብት አይን ነው የሚያየው እና ይገባቸዋል ምን ለማለት እንደፈለኩ በኋላ ይገባቸዋልና ቁጭ በል ጎረምሳው አለው። እሺ ምንድነው ግራጁዌት ያደረከው? እንደዚህ ኦኬ አሪፍ ነው፣ በጣም ጥሩ ነው። 6 ወር በነፃ ለማገልገል ፈልገህ ነው? እንደዚህ አይነት ሰው እናበረታታለን፣ ግን በነፃ አታገለግልም። በኮንትራት እቀጥርህና ሁኔታህን አይቼ ቢያንስ ሌላ ቦታ ስትቀጠር የ0 ዓመት የስራ ልምድ እንዳትባል እኔ አግዝሃለሁ፣ ወረቀት ጽፍልሃለሁ፣ 2 ዓመት 3 ዓመት ቤት ጽፍልሃለሁ፣ ግን በደንብ አገት አግዘኛል አለው። አረ ችግር የለውም አመሰግናለሁ፣ እግዚአብሔር ይስጥልኛል። ስንት ልክፈልህ ደግሞ ሲለው ጊዜ አረ እንዴት አድርጌ አውቀዋለሁ፣ ሙያው በእርግጥ ያው ከበድ ይላል፣ አይተውታል። 7 ዓመት 6 ዓመት ነው የደከምኩበት፣ ሙያው በጣም ከበድ ያለ ነውና የሚሆነውን ደሞዝ ክፈሉኛል። ይሄን የመሰለ መረጃ ጥሩ ውጤት የማዕረግ ተመራቂ ሆነ 6 ወር በነፃ ለመስራት እንደገና ደግሞ ደሞዝህን ለማሳነስ በጣም ይቸገራለሁ። ወገብን ታጥቀህ ትሰራለህ፣ ልክፈልህ አለው። ጌታዬ እኔ በጣም ታዛዥ ነኝ፣ እሰራለሁ አለ። በጣም ትሁት ነህ፣ ደግሞ የምትገርም ሰው ነህ እና በዚህ እርጋታ ምን በረከት እንደሚመጣልኝ አላውቅም፣ ግን ደስ አልከኝ አለው። አመሰግናለሁ አለ እና ገረመው እሱ ራሱ። ከነገ ጀምሮ መስራት መጀመር ትችላለህ አለው። ይችላለሁ አለ። እሺ 0 ዓመት የስራ ልምድ ካለህ ከጫማህ ጀምሮ እስከ ላይ እስከ ሸሚዝህ ድረስ ሁሉም አሮጌ ልብስ ነው እና ቼክ ትጻፍልህና እሷ ልብስ ቀይር፣ አሁን ሄደህ ልብስ ግዛ አለው። አመሰግናለሁ። ከዛ ሂድ እዛኛው ሪሰፕሽን ሄደህ ቁጭ ብለህ ጠብቃት፣ እኔና እሷ እናወራለን አለው። በጣም ነው የገረመው። የተጻፈለት ብር 30,000 ብር ነው፣ የተቀጠረው ደግሞ 20,000 ብር ነው። በእርግጥ በትምህርቱ ላይ ደክሟል። በማዕረግ ተመራቂ መሆኑ በራሱ በጣም የሚገርም ነው። 7 ዓመት መማር ማለት ዩኒቨርሲቲ በጣም ከባድ ነው። ምን ሊሆን እንደሚችል ዲፓርትመንቱ ገምት እስቲ። ሙያው የተመረቀበት አልናገርም እኔ እና ሄደች የቢሮ የኦፊስ ስራዎችን ነው የሚሰራው። ከዛ ውጭ ሌላ ደግሞ የሚሰራ ስራ ስላለ ማለት ነው። የጉልበት ስራ አለ፣ የጭንቅላት ስራ አለ፣ የላቦራቶሪ ስራ አለ፣ ምናምን ብዙ ነገር አለ እና ምንድነህ ዘመድ ነህ አለችው። ኧረ እኔ አይደለሁም፣ ይኸው አንቺን መጥቻለሁ የነገርኩሽ አላት። አዎ እንዴት ነው ጋሼ እንደዚህ አይነት ነገር አድርገው አያውቁም። በጣም የሚገርምህ ነገር በደሞዝ በልጠኸኛል አለችው አላት። አንቺን? አዎ ስንት ዓመትሽ ነው አላት። እኔ 8 ዓመቴ ነው እዚህ ስሰራ፣ በደሞዝ ግን በለጥከኝ። መማር ደጎ ሲላት ጊዜ አይደለ አለችውና ተናደደች። በዛውም ተዋወቁ ማለት ነው። እገሌ ይባላል ብሎ ተዋወቃት። ከዛ እሺ ጣቷ እንደዚህ ሰጠች። ይሄ እንደዚህ አለ አይደለ ሴቶች ንዴትም እንደገናም ደግሞ አዲስ ተወቅም ሲሆን ሙሉ ጣታቸውን አይሰጡም፣ እንደዚህ እጃቸውን እና ጋሼ በደንብ አይተውሃል፣ ከጫማህ ጀምሮ እስከ ጸጉርህ ድረስ። እሳቸው እስከ አንገት ድረስ ነው ያዩት፣ እኔ ግን እስከ ጸጉርህ ድረስ አዲስ ነህ፣ ፏ ብለህ ነገ እንድትመጣ አለችው። እሺ አመሰግናለሁ የኔ እህት፣ ታንኪዩ። አንቺ ባትፈቅጂልኝ ኖሮ ይሄን እድል አላገኘሁም ነበርና ባለውለታዬ ነሽ፣ ይሄን ወቂ አላት። አዎ ባለውለታ ነኝ፣ ስለዚህ ደሞዝ እንካፈላለን አለችው። ይመችሽ ችግር የለው ማለትና ሄደ። ከዛ እናቱ ጋር መጣ፣ ፈነጠዘ፣ ደስ አለው በቃ